እዚሁ ላይ ይመስለኛል ፎቶ መነሳት حرام የሚለውን በደንብ ያብራሩልን ለምን ሰዎች ለሰርግ ችግር የለውም ስለሚሉ እና በዑለማዎች መካከል ለሰርግ ለለቅሶ የሚባል ነገር የለም ወይ ይቻላል ወይ አይቻልም ግልጽ ነው ግን ልብ ማለት የሚገባን ፎቶ የሚለው ቃል በዛሬ ዘመን በካሜራዎች በታገዘ መልኩ የሚቀረጸውን ምስል የተመለከተ ነው በሐዲስ ላይ የመጡትን ዛቻዎች ስንመለከት لعن الله المصورين የሚለው ለምሳሌ አው ከዚህ ጋር ተያያዥ የሆኑ ቃላት ተስዊር የሚለው ቃላት የተጠቀሱባቸውን ዘገባዎች ስንመለከት ይህ ተስዊር ዛሬም ፎቶ ለማንሳት ቪዲዮ ለማንሳትም የምንጠቀምበት ቃል ስለሆነ ተመሳሳይ ፍርድ ይሰጣል ማለት አይደለም ዋናው ቃሉ አይደለም አንዳንድ ሰዎች እንዲህ ሲሉ ከድሮ ጀምሮ ይሰማል ይሄው በግልጽ ሐዲስ መልእክተኛው አለይሂ ሰላቱ ሰላም ማን ሰወረ እያሉ የተናገሩ አልሙሰውር እያሉ እየተናገሩ ግልጽ አይደለም ይሄው ተስዊር በግልጽ ቃላት ተከልክሎ ሳለ እንዴት ይፈቀራል ይባላል የሚላል ዶክተር አንዳንዶች እንደውም መልእክተኛው አለይሂ ሰላቱ ሰላም ፎቶ አንሺዎችን ረግመዋል ይላል ፎቶ አንሺን አስመልክቶ የተናገሩት ሐዲስ አለ እንትን ሊኖር ይችላል አይደል ጠንቃቃ መሆን አለበት طيب تصوير من دناش القرآن بحديث بتكلم عربية قال من مسلك هو الذي يصوركم في الأرحام كيف يشاء من معرفة بنفاته ودوي ما صارت يلاችሁ እሱ እንደሻው ቅርጽ የሚሰጣችሁ ማለት አይደለም تصوير ቅርጽ መስጠት ማለት በትክክል ያለውን ተጨባጭ መቅረጽና መፍጠር ነው تصوير የሚባለው ተግባባ وصوركم فأحسن صوركم ولقد خلقناكم ثم صورناكم كل من ملكته هنا تبابا ከዚህ አንፃር ነው አንዳንድ ዑለማዎች የሚከለከለው ጭራሽ ዙል ያለው ማለት ጥላ ያለው በእኛ በዛሬው ገለጻ 3D ነው 3D ታውቃላችሁ 3D ማለት አብዓድ ያለው ማለት ነው እንደ ሐውልት ያለው ሲሆን ብቻ ነው የሚከለከለው ያሉ ዑለማዎች አሉ ከድሮ ጀምሮ ለምን ይሄን እንደተከለከለ ተገልጿል አንድ ሐዲስ ላይ صحيح إلا رقما في ثوب من الله يعني إلا رقما في ثوب ينسلم قلنا وعندنا حديث لك عائشة حديث بابتها يا زلم لمنا بورقتهم وين بشرك لا يمثال ነገር ሁሉ ይህ ክልክላ ውስጥ ይካተታል በእጅ ከተሳለ ድረስ ማለት ነው ለምን እጅን ተጠቅሞ አንድ ሰው የሚስለው ስዕል ቅርጽ በራሱ በሰውየው አማካኝነት